ሰላም ጤና ይስጥልኝ ውድ የአኪግሎ ቻናል ተከታታዮች እንደምን ሰነበታችሁ? ሳምንታችሁ እንዴት ነበረ? እኔ ጋር በጣም በጥሩ ሁኔታ አልፏል። እናንተስ ጋር? እንግዲህ እንደተለመደው ክፍል 7 ፍቅርተን ትረካ ይዤላችሁ መጥቻለሁ። ያው ተደስታችሁ አብራችሁ እንደምታሳልፉ ተስፋ አደርጋለሁ። እስከ መጨረሻው ድረስ እንድትከታተሉኝ እጠይቃለሁ። የተለመደውን ትብብራችሁን የእናንተ አስተያየት ለኔ ስለሚደግፈኝ ማስተካከል ያለብኝንም ነገር ለማስተካከል እንደሚረዳኝ ታውቃላችሁ። በኮሜንት ቦታ ላይ ሐሳባችሁን አስቀምጡልኝ፣ ሐሳብ አስተያየታችሁን ውዶቼ። ከዛ ውጪ ደግሞ ሼር ላይክ ማድረጉን አትርሱ። ቤተሰብ ሆናችሁ ያልተቀላቀላችሁ ደግሞ ሰብስክራይብ ደውሏን በመጫን እንድትቀላቀሉ ጋብዛለሁ። አሁን ቀጥታ ወደ ክፍል 7 ፍቅርተ ትረካ ወስዳችኋለሁ። ፍቅርተ ክፍል 7። ልቤ በአቤል ላይ መወላወሉን ያወቅኩት ለመጀመሪያ ላየሁት ስሙን እንኳን ለማላውቀው ልጅ ልቤ ሲመታ ነበር። እረፍት ሰዓት እስኪደርስ ድረስ አልፎ አልፎ እየዞርኩኝ አየው ነበር። የማይደርስ የለም። ደረሰና ወጣው። ውጪ ላይ ቦታውን መጎብኘት ጀመርኩኝ። አቤት የሀብታም ትምህርት ቤት እንዴት እንደሚያምር! ተማሪዎቹ እየሮጡ ወደ ላይብረሪ ይሄዳሉ። እኔ ግን ምንም ተፈታኝ አይመስልም። አካባቢውን ጎብኝቼ ከጨረስኩ በኋላ ወደ ክላስ ገባው። ስገባ ማንም የለም ነበር። የፍቅር ዘፈኔን ለስለስ ባለ ድምፅ ማንጎራጎሬን ቀጠልኩ። በሩን ገርበብ ስላረኩት ውጪ ላለ ሰው ይሰማል። ማንጎራጎሬን እያልኩኝ ቀጠልኩ። በኋላ የሆነ ጥላ ነገር አየሁኝ። ማን ነው አልኩ። ወዲያው ግን ከመቀመጫዬ ተነስቼ ወደ በሩ ሮጥኩኝ። ተዘጋጅተው የሚጠብቁ ይመስል ስወጣ ማንም ሰው የለም ነበር። ደግሞ ከመጀመሪያ ቀን መዋረድ አማረሽ ፍቅርተ፣ አሁን አፍሽን ዘግተሽ ተቀመጪ አልኩኝ ለራሴ። አቤል እንደሆነ ይችልሻል፣ እነዚህ አሽቀንጥረው ነው የሚያስወጡሽ አልኩኝ። ታዲያ እረፍቱ ማለቀ መሰል እነሱም አንድ ባንድ ወደ ክላስ ገቡ። ይቺ አታነብም እንዴ ነው አስተያየታቸው። እኔ እንደሆነ ውርደቱንም ግልምጫውንም ባንዴ ለምጃዋለሁ እያልኩኝ ያያየሁትን ልጅ ደግሜ ለማየት እንደ ቅድሙ አይኔ ተንከራተተ። ወደ ቤት ሰዓት ደረሰ። ወጣን። እኔም ወደ ቤቴ ለመሄድ እየተነሳው ባለሁበት ሰዓት ስም ጠሪ ተብዬው መጥቶ ፍቅርተ አቤል ስለማይመጣ በዚህ ሂጂ ብሎ ትንሽ ብር ሰጠኝ። እኔ ከራሴ የምወደው ጸባይ የምሸመድደውና የማተኮር ችሎታዬን ነው። እናንተ ስለ አንድ ሰው ለመጠየቅ ያብቃችሁ እንጂ ካየሁት ከእግር ጥፍሩ ጀምሮ እስከ ላይ ጸጉሩ በትክክል ነግራችኋለሁ። ለዚህም ነው አቤል የተማመነብኝ። ባለመምጣቱ ብዙም አልተጨነኩም። የጧቱ ፍቅሩ ለቀኑ ብሎዬ ምግብ ሆኖኛል። አልጠገብኩም፣ ግን አስታግስበታለሁ ነው ነገሩ። እኔም ተመችቶኛል። ዛሬማ ተከታትዬ ቤቱ የት እንደሆነ እንዲያወራኝ ይፈልጋለሁ። ደግሞ ቆንጅዬ ሴት ስለሆንኩ ነው እንደዚህ አይኑ እስኪወጣ ሲያፈጥ የነበረው። ማን ይሄንን እድል አግኝቶ ዝም ይላል? ግን አንድ ነገር አለ። ሲጀመር ጓደኛው እንጂ ከዛ ውጪ አልሄድም። ሆሆ ማን እንዳቤል። ሆኖም ትንሽ መቅናት አለበት በሚል ጠማማ ሐሳብ መከተል ጀመርኩ። ታዲያ በመሃል ግን በስሙ ጓደኛው ጠራው። ስሙን ያወቅኩት የዛኔ ነበር። ዮናታን ነው ስሙ። እኔም ደስ እያለኝ ያው ብፈራም ቢያንስ በስሙ ጠራዋለሁ ብዬ ተከተልኳቸው። ዮናታን ግን እኔን እየዞረ ማየቱን አላቆመም። ምስኪኑ ክርታታው። እኔም ማየቱን አደፋፈረኝና ጠራሁት። ዮናታን አልኩት። እሱም አይኑን አፍጥጦ ዞርና አቤት አለኝ። እኔም ፍርሃት ወሮኝ አንዴ ላናግርህ አልኩት። አቤት ጓደኞቹ እንዴት እንደሚያዩ! ትልቅ ሰውም አይመስሉም። ሰው እኮ እንደ እድሜው ሲሆን ነው የሚያምርበት። እሱ ወደ እኔ ሲመጣ አንገታቸው እስከሚበጠስ ዞረው ያዩናል።
ደህና ስራ የያዙ ይመስል ያፈጣሉ። እነሱን ችላ ብዬ ዮናታንን የሚለምኝን መስማት ጀመርኩ። እሺ ምን ነበር አለኝ ጀነን ጎረር እያለ። ያው ወንድ ልጅ ነው ከጎረር የሚጎረር ብዬ መተዋወቅ እንችላለን አልኩት። እሱም ፊቱን እንዳኮሳተረ እንዴ ለምን አለኝ። እንዴ ቆይ አይገባውም እንዴ? ሰው ለምን ይተዋወቃል? ለመረዳዳት፣ ለመተጋገዝ፣ ከዛም ሲያልፍ ቤተሰብ ለመመስረት ነው። ምን ጅል የገጠመኝ መልክ ብቻ። አይ አሁን አይፈረድበትም ተረጋግተሽ አውሪ ብያት ለሰዓቷ ፍቅርተ እንዲህ እያልኩ ያው ለመተዋወቅ እኮ ነው፣ ክላስም አዲስ ስለሆንክ የሚያላምደኝም እፈልጋለሁ አልኩት። እሱም ዝም ብሎ ካየኝ በኋላ እሺ ዮናታን እባላለሁ ብሎ እጁን ዘረጋልኝ። እኔም ፍቅርተ እባላለሁ ብዬ ተዋወቅኩት። አቤት እጁ ልስላሴው! እንዴ ምንድነው እንደዚህ? ወንድ ልጅ እኮ እጁ ሻከር ሲል እናም ሲጨብጥ ጠንከር ሲል ነው። የምን መልፈስፈስ ነው ደግሞ? አሁን የሰይጣን ጆሮ ይደፈን እንጂ ብንጋባ እንኳን አንቺም አባወራ እኔም አባወራ ግራ ገባው ቤቱ በማን እንደሚጠራ ሊል ነው። ልፍስፍስ ዝግት ነው ያደረገኝ። ቆንጅዬ ስለሆነ ብቻ ንግግሬን አላቋረጥኩም። ስጀምር ሰውን ለማወቅ መላመድ ያስፈልጋል። ከዚህ በላይ ክፉ አታስሩኝ። ወዲያው ግን ቀጠል ላረኩ። እሺ ፍቅር ስልክሽን ስጭኝና አልደውልልሽ አለኝ። አቤት ዘንድሮ በላይ በላዩ ነው የሚያድለኝ እያልኩ ሰጠሁት። እሱም እደውልልሻለሁ ብሎኝ ሄደ። እኔም ጅል ይመስል እስከ ቤት ድረስ ብቻዬን እየገለፈጥኩኝ ሄድኩኝ። በቤት ስደርስ ግን አቤል ውጭ መናፈሻ ጋር ቁጭ ብሎ መጽሐፍ እያነበበ ነበረ። ፈጣሪ ሆይ! እኔም በምልክት አስቀምጬ መጣሁ ብዬ ወደ ክላስ የገባው። እዛ ደግሞ ሌላ ታሪክ። በቃ በደንብ እንድጠነክር ተብሎ ላፕቶፕ እና አዲስ ስልክ ገዝቶልኝ ነው መሰል አልጋው ላይ አለ። ምንም ማረጋገጫና መልስ አያስፈልገውም። የኔው ነው ብዬ ደስ አለኝ። ለነገሩ ይህችን ኮልኮሌ ስልክ አይቶ ነው በዚህ የባረከኝ እያልኩኝ አቤልን አቅፎ ለማመስገን መሮጥ ጀመርኩ። ያው ከዛ ሴታ ሴት ይሻላል እኮ ወንድ ሆኖ ከሽልምጥምጡ ዮናታን ማለት ነው። ወዲያው አቀፍኩትና አጠገቡ ወዳለው መንገድ ሄጄ አጠገቡ ቁጭ አልኩኝ። አቤልንም ስለ ስራ፣ ስለ ህይወት፣ ስለ ፍቅራችን መወያየት ጀመርን። ደስ የሚል ተስፋ የሚሰጡ ነገሮችን አንስተን ተወያየን። በቃ እውነትም አቤል ልዩ ሰው ነው። እንዳይከፋኝ የሚያደርገው ጥረት ሳላደንቅ አላልኩም። ታዲያ እንዲህ እያለን ፍቅራችንን እያጣጣምን ቆየን። ደግሞ ከኔ ጋር ደገፍ ካላልሽ ብሎ ደረቱ ላይ ደገፍ አልኩ። አቤት ሲመች! የኔ ወንድ እኮ ነው። እንደው አትታዘቡኝና ልቤ እሱ ብቻ ነው። ሌላውን ተውት፣ ጅሎች ናቸው። ታዲያ የአቤል ስልክ ጠራ። እኔ ለራሴ ተመችቶኛል። ማን አባቱ ነው ከአቤል ደረት ላይ የሚያስነሳኝ? ቅድም ዛሬ ከማንም ጋር አልተዋወልኩም ብሎኝ ነበር እያልኩኝ ማናት ደግሞ ብዬ ወደ ስልኩ ስመለከት ሰላማዊት የፍቅር ተብሎ ይዞታል። ከዛ አነሳው። ልክ እንዳነሳው ግን ሄሎ መልሼ ልደውልልሽ አሁን ስራ ላይ ነኝ አላት። እኔ የማየው በትኩረት ነው፣ እሱ ደግሞ የፍርሃት ነው። የሆነ ነገር ደብቀውኛል እያልኩኝ በውስጤ ልክ ስልኩን እንደዘጋው ጠየቅኩት። እሱም እቃ እንደጠፋው ሰው አይኑን እያንከራተተ አይደለም የኔ ፍቅር፣ ወደ በኋላ አብረን እናወራታለን ብዬ እኮ ነው። ደግሞም አሁን የራሳችንን ጊዜ እያሳለፍን አይደል? ነይ እንጂ ብሎ ወደ ደረቱ አስጠጋኝ፣ ሳመኝ። በእኔ በኩል ያወራው ነገር ምንም አልተዋጠልኝም። አሁን አንድ እርምጃ በወስድ እንዴት በተደሰትኩ ነበረ። ወይ መጠየቅ ወይ ደግሞ ማስደወል። አሁን ላይ ቤተሰቦቼ በጣም ናፍቀውኛል። እሱን ተዉት፣ የሰፈሩ መንገድ ብቻዬን እንደ እብድ ሰው እያወራው የሚሄድበት ጭምር ናፍቆኛል። እረ ተዉት፣ ምን አለፋችሁ ብዙ ነገሮች ናፍቀውኛል።
አሁን ላይ ግን የሚናፍቀኝ ሰው አግኝቻለሁ። እሱም ጀግናዬ የኔው ኩራት አቤል ነው። አሁን ተመሻሽቼ ደረቱ ላይ ተኝቻለሁ። ናፍቆቴን እየተቀበልኩት ነው። አቤል አምሳም እያደረገኝ እያወራን እየተጫወትን ባለበት ሰዓት አሁንም ስልኩ ጠራ። ዘጋው። አሁንም ተደወለ። የሚያቆም ነገር አይደለም። መልሶም ደገመ። አንሳው እንጂ አልኩት እንደመቆጣት እያልኩ። እሱም እንደመነሳት እያለ ፍቅርዬ በቃ ተኝ፣ እኔ ደግሞ አንዳንድ ስልክ ላውራ፣ በይግቢ ቶሎ 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 እሺ አለኝ። ነገሮቹ ጭራሽ ውስብስብ እያሉብኝ መጣ። ነገር ግን ከአፌ መጥፎ ቃል ማውጣት አልፈለኩም። ለዚያም ነው ምንም ሳልናገር ወደ ክላስ የገባሁት። ልክ እንደገባው ግን አርፌ መቀመጥ አልቻልኩም። መቁነጠነጥ ጀመር። በዚህም አላቆምኩም። ወደ መስኮቱ ሄጄ ምናልባት ውጭ ላይ ካለ ብዬ ማየት ጀመርኩ። የገመትኩት አልቀረም። ስልኩን ይዞ እጁን አንዴ ወደ ላይ አንዴ ወደ ታች ሲያወራጭ አየሁት። ጭራሽ ከኔ ምን እየደበቀ ነው ለማወቅ ጉጉት የጨመረና ቀስ ብዬ ለማውረድ አሰብኩኝ። ሁሉም በሚባል መልኩ ስለተኙ ማንም እንደማይሰማኝ በማሰብ የለበስኩትን ጫማ አውልቄ በእጄ ያስኩት። ቀስ ብዬ እወርድ ጀመር። ልክ ሳሎን ልደርስ ስል ወደ ታች ጎንበስ ብዬ ሳይ አጅሬዎቹ ሰራተኞች እንኳን ሊተኙ ተመቻችተው ድራማ እያዩ ነበረ። ከየት የመጣ ድፍረት እንደሆነ ባላውቅም ቀስ ብዬ በጥንቃቄ መጓዜን ቀጠልኩ። አንዷማ ሰክራለች መሰል ስትስቅ አስደነገጠችኝ። ቆይ ወደ ላይ አይሰማም ማለት ነው እንጂማ እንዴት አቤል ራሱ ዝም አላቸው? ወይ ጉድ! እነዚህ ሰራተኞች አይባሉ እያልኩኝ እያጉረመረሙ ወደ በሩ ደረስኩ። የፊት ለፊት በሩ ለመክፈት ከሞከርኩ ይታወቅብኛል። ስለዚህ በኋላ በር መሄድ ቀጠልኩ። ወደ ኋላ በር ሳልደርስ ከፊት ኪችን ይሉታል፣ በእኛ ደግሞ ዕቃ ቤት ሳየው በጣም ተበላሽቷል። አላጸዱትም። ቆይ እንዴ ያማቸዋል እንዴ? እኔ ቃል የለኝም። በቃ እነሱንም ታዝቤ አለፍኩ። ወደ በሩ ደረስኩ። ስመጣ እያጉረመረምኩ ቢሆንም ሳስበው የነበረው ስለ ቁልፉ ነበር። አሁን እኮ ቁልፍ ከሌለ ምንም ወጪ የለኝም። ግን ሳየው ቁልፉ ነበር። ፈጣሪን እያመሰገንኩኝ ቀስ ብዬ ከፍቼ ወጣሁ። ጫማዬን ለበስኩና እነሱ በማያዩበት ቦታ ሁኜ እሱን ማዳመጥ ስለሆነ አላማዬ ከአበባው አጠገብ ለመሆን አሰብኩ። ወደ እሱም ቀስ ብዬ ሄድኩኝ። አጅሬ አቤል ተብዬው አስደነገጠኝ። ቆይ ያመሻል እንዴ? በቃ አይሆንም፣ እዛው ባለሽበት ኑሪ፣ አታያትም አታገኛትም፣ እማትረቡ ናችሁ ይላል። ማንን ነው? ምንድን ነው የሚያወራው? ምንድን ነው የተፈጠረው? የሚሉ ጥያቄዎች በጭንቅላቴ ይጎርፉ ጀመር። አሁንም አላበቃም። ትንሽ ካዳመጠ በኋላ ይኸውልሽ እናቱ፣ ጆሮሽ የማይሰማ ከሆነ በደንብ አዳምጪኝ። እዚህ አትኖሪም። የሚያገናኘን ነገር የለም ከዚህ በኋላ። አጨቅጭቅኝ፣ ልኖርበት። ሰማሽ? ይሰማሻል? አይ አልሰማም የምትይ ከሆነ ግን እንተያያለን። አቤል በእንደዚህ አይነት መልኩ አላውቀውም ነበር። በጣም የጭካኔ አወራር ነው የሚያወራው። በጣም ማመን ተስኖኝ አፌን ይዤ ነበር ሳዳምጠው የነበረው። ሳላስበው ግን ወደ ኋላ ልወድቅ ስል ራሴን ለመቋቋም ስሞክር ድምፅ የተሰማ መሰለኝ ወደ እኔ እየመጣ ነበር። ወዲያው ፈጣሪ ደርሶልኝ ሰራተኛው ጠራው በፊት ለፊት በር። አቤል አቤል፣ እኛ ጨርሰናል፣ ውጭ ትቆያለህ አለው። አቤልም ቀጠል እያደረገ ጥላው ይታየኛል። አይ እኔም እገባለሁ፣ ሰላም እደሩ በቃ። ለመሆኑ ፍቅርተኛች አለው። እኔም እየገረመኝ እየደነቀኝ ሰራተኛው እንዲህ አለው፣ በእርግጥ አላወኩም፣ ወይ አይቻት ልንገርህ አለው። ውደቴ አሁን ምን ላደርግ ነው? ምንም ማለትም ማውራትም አይጠበቅብኝም። ወይ ጉዴ! ግን ፈታ ብዬ ነው እዚህ ቁጭ የምለው። ምክንያቱም እኔ ብልሃት ራሱን አመቻችቼ ክላሴን ቆልፌ ነው የመጣሁት። እሺ ንገረኝ አለው አቤል። የት ታገኘኛለህ እያልኩኝ በውስጤ አቤልን መልሶ ሌላ ስልክ ደወለ። እናቴ ጋር ነበር። አሁንስ ፈጣሪ ስሚ ብሎ ፈቅዶልኛል መሰለኝ። ስልኩን ስፒከር ላይ አድርጎ ያወራ ጀመር።
በሱ ነው እናቴ መሆኑን ያወቅኩት። ሰላም እንዴት አመሸሽ አላት። እሷም ፈጣሪ ይመስገን ልጄ እንዴት ናት? ናፍቃኛለች። ደህና ናት? ደህና ናት። ይገርምሻል ቅድም እኮ ከእርሷ ጋር በነበርኩበት ሰዓት ነው የደወልሽው። ጥያቄ እየጠየቀችኝ ነው። ብቻ ያው እችላታለሁ፣ እናንተ ብቻ ጠንክሩ አለ። እዚህ ጋር ደግሞ ሌላ መልክ ያዘ ይህ ሾካካ። እናቴም ቀጠል እያደረገች እውነቱን ማወቁ አይቀርም፣ እስከምትጠነክር ግን ምንም እንዳታወራት አለችው። ጭራሽ ለነገሩ ያለኝ ፍላጎት እጥፍ ሆነብኝ። ወዲያው ግን ሰራተኛው መጥቶ አቤል ቁልፉን ቆልፋ ነው ያለችው፣ ብጠራትም አልሰማም አለችኝ አለ። አቤል ወዲያውኑ ለእናቴ ወዲያውኑ ይቅርታ አሁን ስልኩን ልዘጋው ነው፣ መልካም አዳር ይሆንልሽ አላትና ዘጋው። አዎ ዘግቶታል። ስልኩን ወደ ኪሱ ከተተውና ከሰራተኛው ጋር ያልጨረሰውን ወሬ ያስቀጥለው ጀመር። ዘጋችሁና ተኛሽ ነው ያልከኝ አለ በቁጣ። ይህ ምላሳም የሆነ ሰራተኛ ደግሞ አናቱን ብለው ምንኛ ደስ ባለኝ፣ አርፎ አይተኛም እንዴ ተኝታለች ብሎ። አዎ ብጠራት ባንኳኳም አትሰማኝም አለው። አቤልም እንደመበሳጨት እያለ እንዴ ለምን? ቆይ ከዚህ በፊት እኮ ተነጋግረናል። ቁልፉን የሰጠኋትም አልቆልፍም ብላኝ ነው። ምን ሆና ነው አለ። ንዴቱ እየጨመረ መሄዱን ከድምፁ ያስታውቃል። መቼም ከጫጭርና አጣዳፊ ችግር አትውጪ የተባልኩ ይመስል ከገባው በኋላ ራሴን አየዋለሁ። ዛሬማ በቶሎ ወደ ክላሴ ገብቼ ክላሴን ካልከፈትኩና ካልተኛው ተበላው። መዋረዴ ነው። እንደውም በድንገት ቢያገኙኝ እና ቢጠይቁኝ ለጥያቄያቸው መልስ የለኝም። የኔውስ መዋረድ አፍ ያወጣ ነው። ይናገራል እኮ እኔ ሳላወራ። እንዲህ ሳብሰለስል ፍርሃት የጨመረ። የሚያወሩት እንደ ቀጣይ እርምጃዬ ስንቅ የሆነኝ ዘንድ ማዳመጤን ተያያዝኩ። ሰራተኛውም እኔ በበኩሌ አላውቅም፣ ምናልባት ረስታው ይሆናል የቆለፈችው አለ። እንዴ ለካ የሰውዬ ደህና ያስባል። አለመተዋወቅ አከበርኩ አልኩኝ። አቤልም ምላሹን ሰጠ። እንዴ ከአንዴ ሁለቴ የነገርኳት ቁልፍ የሚቀመጥበትን ቦታ ላይ ትርፍ ቁልፍ አለ አይደል? በቃ እዛው መጣና እናያታለን ሲል እንደተቆነጠነጠ ሰው እየተሯሯጡ በቀስታ እርምጃ የኋላውን በር ከፍቼ ገባሁ። ልክ እንደገባው ጫማዬን ይዤ በሩን እየቆለፍ ባለበት ቅጽበት ከዕቃ ቤት ሴት ድምፅ ሰማሁ። አብርሃም አንተ ነህ የሚል የሴት ድምፅ ከኮቴ ጋር ሰማሁ። በእርግጠኝነት ቅድም ሲስቁ ከነበሩት ውስጥ አንዷ ናት ብዬ በልቤ ደምድሜ የማልቀረው አዲስ ፍቅር የያዘው ሰው ይመስል ድንብርብር ልል ጀመር። ሴቱም አንተ አብርሃም አይደለም እንዴ ብላ እንደ ሾካካ ለሰፈር ወሬ እንደምትሰበስብ ሴት ብቅ ብላ አየችኝ። እኔም ከበሩ መታገሌን ትቼ እኔም እሷም የአይን ፍጥጫ ውድድር ጀመርን። እኔም የባቄላ አይኗ አስፈራኝ። አይኔን እንደተሸፈነ ሰው ሰበር አረኩላት። አርጌም ዝም አላልኩም። አይ እኔ ነኝ አልኳት። እንዴት ብለሽ አለፍሽ? ተኝተሻል ነበር እንዴ አለችኝ። ድንጋጤ እጥፍ ሲሆንብኝ ይታወቀኛል። የእሷ አስተያየት ደግሞ ጭራሽ አስፈራኝ።